አዲስ አበባ ከተማ አስተዳደር የከተማዋን የቤት ችግር በጋራ ለመቅረፍ ለሚሰሩ የሪል ስቴት አልሚዎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። ኖህ ሪል ስቴት ከ1300 በላይ የመኖሪያና የንግድ ሱቆችን አስረክቧል። ቅድስት ማሞ ሳምራዊት ዮሐንስ ለዓመታት ከባለቤታቸውና ከልጆቻቸው ጋር በኪራይ ቤት ኖረዋል። ዛሬ ኖህ ሪል ስቴት ካስረከባቸው መኖሪያ ቤቶች መካከል አንዱ የሳቸው ነው። ትናንት ያሳለፉትን ችግር አስታውሰው መንግስት ለመሰል ድርጅቶች የሚያደርገው ድጋፍ ችግሩን ለመቅረፍ እንደሚያስችል ያምናሉ። በጣም ብዙ ነገር አለ። ተከራይቼ በመኖርበት ሰዓት ለምሳሌ ልጆች አሉኝና ልጅ ያለው አላከራይም ብለውኝ አንዴ ሁላ አልቅሻለሁ በጣም። ሌላ ደግሞ በቃ ውሃ ይዘጉብን ነበረ። ብዙ ብቻ ብዙ ችግሮች አልፈናል። አሁን ግን እግዚአብሔር ይመስገን የቤት ባለቤት ሆነናልና ተመስገን። ሌላ ምንም የሚለው ነገር የለም። ከመንግስት በተጨማሪ እንደዚህ አይነት ሪል ስቴቶች ላይ ቢሰማሩ ያው የቤት ችግሩን ይቀርፉልናል ብለን እናስባለን። ኖህ ሪል ስቴት በእንቁላል ፋብሪካና በሴቶች አደባባይ ያስገነባቸውን 1341 ቤቶች ሲያስረክብ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በመንግስት በግሉ ዘርፍና በነዋሪው ከተማዋን ለመኖሪያ ምቹ ለማድረግ የሚደረጉ ጥረቶች የሚበረታቱ መሆናቸውን ጠቅሰው በተለይም የመኖሪያ ቤት እጥረትን ለመቅረፍ ለሚሰሩ ሪል ስቴቶች አስተዳደሩ ከመሬት አቅርቦት ጀምሮ ድጋፉን አጠናክሮ እንደሚቀጥል ተናግረዋል። የኛ ኃላፊነት ከተማችን የምንመራበትን የከተማ አስተዳደር ስርዓታችን የማጠናከር አገልግሎት አሰጣጣችን ህዝብን የሚያማርር ከመሆን ወጥቶ ዘመናዊና ቀልጣፋ እንዲሆን የማድረግ ስራችን በተለይም ደግሞ ለሪል ስቴት ልማት እና ለቤት ልማት ስራዎቻችን አስቻይ የሆነውን የመሬት አቅርቦትና የግንባታ ፈቃድ ሂደቶቻችንን በማሻሻል እንዲሁም ኃላፊነት የሚሰማው የቤት ልማት ኢንቨስትመንት እንዲፈጠር ምቹ ሁኔታ መፍጠር ይኖርብናል ብለን እናምናለን። የገበያ ስርዓቱም ደግሞ አስተማማኝ እንዲሆንና ገንዘባቸውን የከፈሉ ቤት ገዢዎችም በስነ ስርዓት ቤታቸውን እንዲያገኙ ማድረግ የሚያስችል ምቹ ሁኔታና መተማመን እንዲፈጠር ሳናሰልስ እንሰራለን። የኖህ ሪል ስቴት መስራችና ዋና ስራ አስፈጻሚ ቴዎድሮስ ዘሪሁን መንግስት ለዘርፉ እያደረገው ባለው ድጋፍ ባለፉት 13 ዓመታት ከ10 ሺህ በላይ ቤቶችን ገንብተው ማስረከባቸውን አስታውሰው የግንባታ እቃዎች ዋጋ በየጊዜው የሚጨምር መሆኑ የዘርፉ ተግዳሮት መሆኑን አስረድተዋል። ከጀመርንበት ጊዜ ጀምሮ መንግስት በተለያየ መልኩ በጣም በቅርብ ክትትል እያደረገ የተለያየ ድጋፎችን እያደረገልን ነው። በእውነቱ በመንግስት በኩል በተደረጉልን ድጋፎች ባይኖሩ ኖሮ እዚህ ደረጃ ለመድረስና እነዚህን ሁሉ ግንባታዎች ለማጠናቀቅ እንቸገር ነበር። የግንባታ እቃዎች በየጊዜው ዋጋቸው ከፍ እያለ ነው የሚሄደው። በመስኩ ላይ ብዙ ተወዳዳሪዎች አሉ። በአዳዲስ ቴክኖሎጂዎችን እያመጣሽ መስራት ያስፈልጋል። በእነዚህ ሁሉ ውድድሮች ውስጥ እንግዲህ ኖህ ሪል ስቴት በየጊዜው በዚህ ውድድር ውስጥ እየተሳተፈ እስካሁን ድረስ ዘላቂ ሆኖ ቆይቷል። ኖህ ሪል ስቴት በቀጣይ 2 ዓመታት የሁሉንም ማህበረሰብ አቅም ያማከሉ 25,000 መኖሪያ ቤቶች በአዲስ አበባ የተለያዩ አካባቢዎች ለመገንባት እየሰራ ይገኛል። ዜናው አበቃ። ጤና ይስጥልን።